ሰላም እንዴት ናችሁ? ዛሬ ደግሞ ስድስተኛውን ክፍል የ90 ቀን ቻሌንጃችንን እንቀጥላለን ይዤላችሁ መጥቻለሁ። በ90 ቀን ውስጥ እንግሊዝኛ ማንበብና መጻፍ የምትችሉበት ይሄ ቻናል ነው ማለት ነው። ዛሬ ደግሞ ስድስተኛውን ክፍል እናያለን። ዛሬ እንግዲህ ኢ ብለን ስናነብ መቼ ነው ኢ ብለን የምናነበው የሚለውን ነገር እናያለን ማለት ነው። በብዙ መንገዶች ኢ ብለን ልናነብ እንችላለን። የተወሰኑትን ዛሬ በዚህኛው ቪዲዮ እናያለን ማለት ነው። እንግዲህ ፓርት 6 ነው ይሄኛው። ከዚህ ቀደም ያሉ ቪዲዮዎችን እስከ ፓርት 5 ያላያችሁ ወደኋላ ተመልሳችሁ ማየት ትችላላችሁ ማለት ነው። እዚህ ከመምጣታችሁ በፊት ቀጥታ ወደ ትምህርቱ። እሺ፣ የመጀመሪያው ኢ ብለን የምናነብበት የመጀመሪያው ሁለት ኢ ሲመጣ ኢና ኢ ሲመጣ አንድ ላይ ተያይዞ ሲመጣ ምንድነው ኢ ብለን ነው የምናነበው። ለምሳሌ ትሪ ነው የምንለው፣ ትሪ፣ ቢ፣ ፍሪ፣ ሲ፣ ረዘም ያለ ደግሞ ስክሪን ብለን፣ በዚህ ምሳሌ ደግሞ ሁለት ኢ ያለው አይደል፣ ስክሪን ብለን እናነባለን ማለት ነው። ስለዚህ ኢ ብለን የምናነበው የመጀመሪያው ሁለት ኢ ሲመጣ ተያይዞ ኢና ኢ ሲመጣ ነው ማለት ነው። እስቲ ቀጣዩን እንመልከት። ቀጣዩ ኢ እና ኤ ተያይዞ ሲመጣ ነው። ቀድሞ የመጣው ኢ ስለሆነ ኢ ተብሎ ይነበባል። ኤ ደግሞ አይነበብም፣ ሳይለንት ይሆናል ማለት ነው። ለምሳሌ ቲ፣ ሲ፣ ሪድ፣ ቢድ፣ ረዘም ያለ ደግሞ ፒች፣ ስቲል ብለን ልናነብ እንችላለን ማለት ነው። ስለዚህ መጀመሪያ ያየነው ኢ እና ኢ ነው። ሁለተኛ ላይ ያየነው ደግሞ ኢ እና ኤ ነው ማለት ነው። በእነዚህ በሁለቱ መንገድ ኢ ብለን እናነባለን ማለት ነው። ወደ ሶስተኛው እንግባ። በቀጣይ ደግሞ ኢ እና አይ ወይንም አይ እና ኢ ተገለባብጦም ሲመጣ ኢ ብለን ልናነብ እንችላለን። ለምሳሌ ፊልድ፣ በዚህኛው ምሳሌ ፊልድ ልንል እንችላለን። ይህ ምሳሌ ላይ ደግሞ ሺልድ ብለን ልናነብ እንችላለን። ፒስ፣ ሪሊፍ፣ እነዚህ ሁሉ ምሳሌዎች ኢ እና አይ ወይም አይ እና ኢ ተብሎ ሲነበብ ማለት ነው። ወደ ቀጣዩ እናልፋለን። በቀጣይ ደግሞ ኢ እና ዋይ አንድ ላይ ሲመጣ ምን ብለን ነው የምናነበው? ኢ ብለን ነው የምናነበው። አሁንም ኢ ብለን እናነባለን። ለምሳሌ ኪ፣ ይሄኛው ኪ ብለን ነው የምናነበው። ኦንኪ፣ ሃኒ፣ መኒ፣ ተርኪ ያለን እናነባለን ማለት ነው። ስለዚህ በእነዚህ ምሳሌዎች ስናይ ኢ እና ዋይ ያለበት አይደል፣ ኢ ብለን እናነባለን ማለት ነው። ስለዚህ በዛሬ እንግዲህ ኢ ብለን የምናነበው በእነዚህ የተወሰኑ ባየናቸው መንገዶች ነው ማለት ነው። የቱን አየን? የመጀመሪያው ኢ እና ኢ፣ ሁለተኛው ኢ እና ኤ፣ ሶስተኛው ኢ አይ ወይም አይ ኢ፣ አራተኛው ደግሞ ኢ እና ዋይ። በእነዚህ መንገዶች ኢን በራሱ ድምፅ ኢ ብለን እናነባለን ማለት ነው።